የዛሬው ባለ ታሪካችን ፓትሪክ ዲ ላሴርዳ ይባላል። በፍሎሪዳ ዴልቶና በምትባል ከተማ የሚኖር ወጣት ነበረ። እንደ አውሮፓውያን አቆጣጠር በ2018 ከሚወዳት ፍቅረኛው ጋር ሰርግ አድርገው አብረው ለመኖር ወስነው ለፍቅረኛው የጋብቻ ቀለበት በትዕዛዝ ያሰራላትና ያንን ቀለበት ዛሬ ነገ ይመጣል እያለ በጉጉት እየተጠባበቀ ባለበት ሰዓት ነበረ በአሳዛኝ ሁኔታ በቤት ውስጥ የተገደለው። ፓትሪክ እና እጮኛው ጄሲካ ሰኔ 2017 ፕለንቲ ፊሽ በሚባል የዴቲንግ አፕስ ላይ ነው የተገናኙት። ከተገናኙ በኋላ ግንኙነታቸው በጥቂት ወራት ውስጥ በፍጥነት አድጎ በየሀገሩ አብረው መዞር፣ መዝናናት እና የተለያዩ ትዝታዎችን አብረው ማሳለፍ ጀመሩ። ከዛም ፓትሪክ ሊያገባት ወስኖ ለጄሲካ ያለውን የፍቅር ስሜትና እሷን ማግባት እንደሚፈልግ ለእናቱ ነግሯት ከእናቱ ጋር አስተዋወቃት። ዲሴምበር 2017 ፓትሪክ በድንገት ለጄሲካ የታገብኛለሽ ጥያቄ ያቀረበላት። ጄሲካ ሁል ጊዜ በጣም በጉጉት የምትጠብቀው ቀን ስለነበረ ጥያቄውን በደስታ ተቀበለች። ከዛም ፓትሪክ በዛን ቀን ላይ ለጄሲካ የጊዜያዊ ጋብቻ ቀለበት አደረገላትና በጣም የከበረ በትዕዛዝ የተሰራ ቀለበት ሊሰጣት እቅድ ያዘ። ሌላ ፓትሪክ እና ጄሲካ የወደፊት ሰርጋቸውን በፍሎሪዳ በቢች ዳር ላይ ወይንም ደግሞ በእናቱ የትውልድ ሀገር በፈረንሳይ ለማድረግ እቅድም ነበራቸው። ፌብሩዋሪ 27 2018 ጠዋት ፓትሪክ ከአባቱ ማክስ ጋር በጋራ በሚኖሩበት በዴልቶና ፍሎሪዳ መኖሪያ ቤታቸው ውስጥ ብቻውን ነበረ። ከዛ በኋላ በድንገት በር ይንኳኳል። ያኔ ፓትሪክ ለጄሲካ በትዕዛዝ ቀለበት አሰርቶላት ነበረ እና ያንን ቀለበት ዛሬ ይመጣል ነገ ይመጣል እያለ በጣም የሚጠባበቅበት ሰዓት ስለነበረ በር ሲንኳኳ ቀለበቱ ነው ብሎ ሄዶ በር ከፈተ። የፓትሪክ አባት ማክስ ደግሞ በዛው ዕለት ቤቱ እቃ ዴሊቨር እንደተደረገ መልእክት ይደርሰውና ለልጁ ለፓትሪክ እቃውን እንዲቀበል ደጋግሞ ስልክ ደወለለት። ነገር ግን ሊመልስለት አልቻለም። ጄሲካም በዛው ቀን ፓትሪክን ለማግኘት ደጋግማ ደወለችለት፣ ሊመልስላት አልቻለም። መልእክት አለከችለት፣ ሊመልስላት አልቻለም። ያኔ ጄሲካ ስራ ላይ ነበረች። በጣም ስለተጨነቀች ስራ አቋርጣ ወደ ፓትሪክ ቤት በፍጥነት ሄደች። ወደ ቤቱ ስትገባ ፓትሪክ በደም ተዘፍቆ 4 ጊዜ በጥይት ተመቶ ሞቶ አገኘችው። ያኔ ጄሲካ ፍቅሯ፣ ህልሟ፣ የወደፊት ተስፋ ሁሉ ነገሯ ጨለመባት። ከዛም እየተንቀጠቀጠችና እየጮች ፖሊስ ጠራች። ፖሊሶች መጥተው የወንጀሉን ቦታ ሲመረምሩ ገዳዩ በፓትሪክ ቤት ውስጥ ገብቶ የፓትሪክን ኮምፒውተር እና ሃርድ ድራይቭ እንደወሰደ በቤቱ የደህንነት ካሜራ አወቁ። ታዲያ ፓትሪክን ማን ገደለው? ዘራፊ ነው የገደለው? የሚያውቀው ሰው ነው የገደለው? ማን ነው የገደለው? ወደሚቀጥለው ታሪክ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ቻናሉን ለማያውቁ እንድታሳውቁልኝ በትህትና ጠይቃችኋለሁ። አመሰግናለሁ። ወደ ዛሬው ታሪክ እንሄዳለን። ፓትሪክን የገደለው ጄሲካን እና ፓትሪክን በፍቅር አይቶ መቆም የማይችል ግሮገሪ ቤንደር ይባላል። ግሮገሪ ቤንደር ማለት በዓለም አቀፍ የሚታወቅ ትልቅ ካምፓኒ ውስጥ የተሳካላት ስራ አስኪያጅ ነበር። ጄሲካ ከፓትሪክ ጋር ከመገናኘቷ በፊት 8 ዓመታት አብረው ያሳለፈች የጄሲካ የቀድሞ እጮኛዋ ነበረ። ጄሲካን በእድሜ በጣም ነው የሚበልጣት። የተለያዩበት ምክንያት በአንድ ወቅት ቤንደር ታሞ ሆስፒታል እያገገመ ባለበት ወቅት ጄሲካ በሆስፒታል ውስጥ እሱን ለማስታመም ስትሄድ በተደጋጋሚ ሌላ ሴት ታገኛለች። ከዛም ጄሲካ ለዛች ሴት ቀለበቷን አሳይታት እጮኛዋ ነኝ ብላ ራሷን ታስተዋውቃታለች። ያኔ ያቺ ሴት የረጅም ዓመት ሚስቱ እንደሆነች ትነግራታለች። ያኔ በጣም ተደነግጥና ከሱ ጋር ያላትን ግንኙነት ለማቋረጥ ትወስናለች። ነገር ግን እሱ ከሚስቴ ጋር ልንፋታ ነው፣ አንቺን ነው ማግባት የምፈልገው እያለ ሊያታልላት ቢሞክርም ነገር ግን ጄሲካ ከጊዜ በኋላ ከቤንደር ጋር ያላትን ግንኙነት አቋረጠች። ነገር ግን ቤንደር በፍጹም ጄሲካን ሊተዋት አልቻለም። ቤንደር ብዙ ጊዜ ለጄሲካና ለፓትሪክ የሚያስፈራሩ መልእክቶችንና እቅዴን ተግባራዊ ያደርጋሉ እያለ ማስጠንቀቂያ በጣም ይሰጣቸው ነበረ።
ጄሲካን ደግሞ በተለያዩ አጋጣሚዎች ካላገኘውሽ እያላት እያስፈራራት፣ እሷም ቤንደር በጣም ቀናተኛ እንደነበረ ስለምታውቅ ፓትሪክን አንድ ነገር ሊያደርግ ይችላል ብላ እየፈራች እሱን ለማረጋጋት ለፓትሪክ ሳትነግረው ታገኘው ነበር እና ቤንደር ይህንን አጋጣሚ ተጠቅሞ ጄሲካን በተለያዩ ሬስቶራንቶች እያዝናናት አብረው ስትሆን በድብቅ ቪዲዮ አስቀርጾ ቅጆቹን ወደ ፓትሪክ ልኮ እንዲጣሉም ሞክሮ ነበር። ነገር ግን ጄሲካ እና ፓትሪክ ቤንደር የሚያደርገው ነገር ምንም አልረበሻቸውም። እንደውም ፍቅራቸው ጠንክሮ ቤንደር የሚያደርገው ነገር በጣም ስለሰለቻቸው ጄሲካ የሚልካቸውን ማስፈራሪያ ጽሁፎች በተጨባጭ መረጃ ይዛ በቤንደር ላይ እሷን ማግኘት እንዳይችል የእግድ ትዕዛዝ እንዲሰጣት ፍርድ ቤት ጠየቀች። ቤንደር እሷን ማግኘት እንዳይችልና ያለውን የጦር መሳሪያዎች ሁሉ ለፖሊሶች እንዲያስረክብ ተወሰነበት። ነገር ግን ቤንደር መሳሪያዎቹን ለፖሊሶች ባያስረክብም የወጣበትን እግድ ተቀብሎ መደወልም ሆነ ማስፈራራትን አቆመ። ያኔ ጄሲካ እና ፓትሪክ በጣም ደስተኛ ሆነው መኖር ጀመሩ። ነገር ግን አቅዶና አስቦ ከ2 ወራት በኋላ ፓትሪክን በቤቱ መጥቶ ገደለው። ከዛም ይሄ ወንጀል ከተፈጸመ በኋላ አንድ ቀን የቤንደር ሚስት ለፖሊስ ደውላ ቀደም ሲል ቤንደር ማስታወሻ ደብተር ውስጥ ሲጽፍ ያየችው ነገር እንዳለና ያ ነገር የፓትሪክ የግድያ እቅድ ሊሆን ይችላል ብላ እንዳመነች ለፖሊሶች ሪፖርት ታደርጋለች። ከዛም ከቤንደር ሚስት በተሰጠው መረጃ መሰረት መርማሪዎቹ በቤት ውስጥ ፍተሻ ማዘዣን ለማስፈጸም በቂ መረጃ ስለነበራቸው በቤንደር ቤት ሄደው ፍተሻ አደረጉ። ያኔ ሚስቱ የገለጸቻቸውን ተመሳሳይ የግድያ እቅድና በወንጀሉ ቦታ ላይ የተገኘውን ተመሳሳይ የጥይት ቀላዎችን አገኙ። ከዛም በፎረንሲክ ማስረጃ፣ በካሜራ ማስረጃ፣ በምስክርነትና በተለያዩ ማስረጃዎች ቤንደር ፓትሪክን እንደገደለው ተረጋግጦ ቤንደር በግድያ ወንጀል ተከሶ የእድሜ ልክ ጽኑ እስራት ተፈርዶበታል። ከእስር ቤት የመውጣትን መቼም እድል የለውም። በመጨረሻ ጄሲካና የፓትሪክ ቤተሰቦች የናፈቁትን ፍትህ ቢያገኙም ነገር ግን በምንም ነገር ሊጠገን የማይችል ትልቅ ህመምና ጠባሳን በህይወታቸው አስቀምጠዋል። የፓትሪክ ታሪክ አሳዝኖን ብቻ የምናልፈው ታሪክ ሳይሆን ልንማርበትም የሚገባ ትልቅ ታሪክ ነው። ፓትሪክ እና ጄሲካ ቤንደርን ለመሸሽ ማድረግ ያለባቸውን ጥንቃቄ ሁሉ አድርገዋል። ነገር ግን ነገሮችን ለመቀበል ፈቃደኛ ባልሆነ ሰው እሱ ህይወቱን ተነጠቀ፣ እሷ ደግሞ ፍቅሯን የወደፊት ባሏን ተነጠቀች። ቅናትና ራስ ወዳድነት እንዴት አደገኛ ነገር እንደሆነና ፍቅር ማለት የበላይ የሆኑ ሰዎችን መቆጣጠር፣ እኔ ያልኩት ብቻ ይሁን ማለት፣ ነፃነታቸውን ማሳጣት፣ የማይፈልጉትን ነገር በግድ እንዲያደርጉ ማስገደድ ሳይሆን እውነተኛ ፍቅር ጥልቅ በሆነ ስሜታዊ ትስስር፣ መዋደድ፣ መተሳሰብ እና የሌላውን ፍላጎትና ነፃነት ማክበር ነው። ስለዚህ በእውነተኛ ፍቅር እንዋደድ፣ እንከባበር፣ እንተሳሰብ ብዬ እመክራለሁ። የዛሬው ታሪክ ይህንን ይመስላል። ታሪኩን እስከ መጨረሻው ከኔ ጋር ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። ስለምትሰጡኝ አስተያየት፣ ስለምትሰጡኝ ምክር እጅግ አድርጌ አመሰግናችኋለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ቻናሉን ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ሌሎች ቻናሌን ላልደረሳቸው እንድታደርሱልኝ በትህትና ጠይቃችኋለሁ። በሌላ ታሪክ እስከምንገናኝ ደህና ሁኑ ባይ